ጥቃት መፍትሄ አይደለም። በትዳር አጋሩ የፈላ ዘይት የተደፋበት ታዲያ ምንድነው? ምን ችግር አለው? ይሄ እኮ ምንም ኖርማል እኮ ነው። ምንድነው የምታሽቃብጡት? ሴት ብትሆን ወንድ ብትሆን ጥቃት ነው። ህመም ነው። ጥቃቶችን መቃወም ሴት ለወንድ አያስብልም። ትንሽ ጥቃቶች ናቸው ወደ ትልልቅ ጉዳት የሚደርሰው። በኩል አይነትን መቃወም አለብን። ደጎነ ደግ አደረገችም ይሄ የጤነኛ ሰው ሐሳብ ነው ብዬ አልልም። ነገሮችን በእርጋታ እናይም። የሆነ ነገር ስናገኝ ለመፍረድ ለምን እንሮጣለን? እዛ ድርጊት ውስጥ ድርጊት ፈጻሚና ተፈጻሚ ሆነን ራሳችንን እዛ ውስጥ ማስቀመጥ እኔ ብሆንስ ወንድሜ ቢሆንስ እቴስ ብትሆን መልካች ሆነን የምናይ ከሆነ ከመተቸት ውጪ ሌላ መፍትሄ አንፈጥረም። ለዚህ አይነት ችግሮች አይነቱን መልኩን ይቀይር እንጂ ጉዳቶች እየተስፋፉ ነው ያሉት። ይሄን ነገር ሁላችንም መቃወም አለብን። ወንድ ሴት በሚለው ሳይሆን ድርጊቱን እንቃወመው። ቁጣን በቁጣ መመለስ መፍትሄ አይደለም። በየትኛውም በኩል ጥቃት መፍትሄ ሆኖ አያውቅም። ጥሩችን ነው እያበላሸ ያለው። ትዕግስት ማለት ቁጣ አለመኖር ማለት አይደለም። ቁጣ ሲመጣ ራስን መቆጣጠር ማለት ነው። በፍቅር መኖር ካልተቻለ ክብር መለያየት እያለ በጥቃት ነገሮቻችንን መጨረስ ወንጀልም ነው ኃጢአትም ነው። ዛሬ የሚመሰረተው ክብር እንጂ በጥቃት አይደለም። እኔ ጀምሮ ሁላችንም ህይወት ጫና ምክንያት ትዕግስት አልባ ሆነናል። ምን ደግሞ የምናመልጥበት ነገሮች አሉ። አንደኛ የተወሰነ ጊዜ ራቅ ማለት ጣን ያበርዳልና የምንናገረውን ማወቅ። ምክንያቱም አንዳንድ ቃላቶች ለውሳኔ ይዳርጋሉና ከሰዎች ምክርን መቀበል፣ ፖዚቲቭ የሆኑ ሐሳቦችን መቀበል። ምክንያቱም ሆድ ብቻ አይደለም ያልተበረዘ ምግብን የሚፈልገው አይምሮም ጤናማ ሐሳቦችን ይፈልጋልና እዚህን በመናደርግበት ሰዓት ግስትን እንላበሳለን። ግስት የጠፋበት ትውልድ ነው እያየን ያለ ነው። ለምን ታገስን የመሰለ እኮ ነገር የለም። እኛ ልጆቻችንን ምንድነው የምናስተምራቸው? ቁጣ ሲመጣ እሳት መሆንን ነው የምናስተምረው ወይስ ቁጣ ሲመጣ ውሃ መሆንን? እቱን ነው እያስተማርን ያለ ነው። እግዚአብሔር ልቦና ይስጠን፣ ትዕግስቱን ይስጠን። ወጣቶች ደግሞ አስተውሉ። አንድ ግለሰብ ግጭት ዓለም ሁሉ ግጭት አይደለም። የአንድ ግለሰብ ትዳር ግጭትም የዓለም ሁሉ ትዳር አይደለም። የተባረኩ ሰዎች አሉ፣ የተባረኩ ትዳሮች አሉ። አቱን ተውና ውሃውን እዩት።